ቲማቲም ቤተሰብ አሰላሙ አለይኩም ያ ሄሎይን። ዛሬ እንግዲህ በኦቨን አድርገን ዶሮ በኦቨን እንሰራለን። እኔ ከድንች ጋር ነው ለሰራ የተዘጋጀሁት። እናንተ ከምትወዱት አትክልት ጋር ማዘጋጀት ይችላል። ከቤድጃ፣ ኩሳ፣ ጂዘር ከድንች ጋር ከካሮት ጋር እንደ ፍላጎታችሁ። ዛሬ ግን ድንችን ብቻ ጋር አድርጌ ነው እንደዚህ እንደምታዩት የተዘጋጃጀሁት። የሚያስፈልጉኝ ነገሮች እንደዚህ አዘጋጃጅቻለሁ። ትላንት ማታ ማለት ነው እኔ ዶሮ ያጣፍጥልኛል የምለውን ቅመም ጨምሬ ነው ዶሮን ያሳደርኩት። 3 ዶሮ ያህል ማለት ነው የጨመርኩት። ዝንጅብልና ነጭ ሽንኩርት የተፈጨ ከሙን እና ደግሞ የዶሮ ቅመም ራሱን የቻለ ሁሌ የምንጠቀመው ማሳያችሁ ማለት ነው። ከዛ ቆንደ በርበሬ፣ ከዛ ከሙን፣ ከዛ በኋላ ደግሞ ትንሽዬ ፓፕሪካ ብዙ ሳይሆን ቀይ እንዲሆንልኝና ከለሩ ደግሞ ያማረ እንዲሆን 60 ቶማት ማለት ነው። እሱን አርጌ ነው ያዘጋጀሁት። ይኸው እንደምታዩት አብረን እንክፈተው። እንዴ ሽሙንሙን አርጌ ነው ያሳደርኩት። ጊዜ ካላችሁ ዶሮ በቅመማ ቅመም ጥጥብ አርግታችሁ ፍሬ ስታረጉት ጣም ቆንጆ ይሆናል። እንደኛ ሀገር አይደለም ሁሉ ነገር እኛ ሀገር ቀረ። የእውነት ስንቴ ታጥቦ ወዲህ ሲጀመር አላውቅም። ብቻ ለማንኛውም አሪፍ ነው ሲያዩት ያምራል። እኔ ግን ማን እንደ ሀገራችን ሁሉ ነገር ኦርጋን የሆነ ነገር ሀገራችን ነው። ስለዚህ ሀገራችን ያላችሁ ሰዎች እወቁበት እሺ። እና ይኸውላችሁ በዚህ በምታዩት መልኩ ድንቻችን እንደዚህ ካደረግን ከስር ማለት ነው ማታ የቀመምኩትን ዶሮ በዚህ መልኩ እደረድረዋለሁ። 3 ዶሮ ስለሆነ 2 ተኩሉን ብቻ ነው የምጠቀመው። ግማሹ ሾርባ ሰራበታለሁ ማለት ነው ውዶቼ። እንደዛ ስለማደርገው በዚህ መልኩ ነው የምጠቀመው። እንደዚህ ካረኩኝ በኋላ ቃሪያም ከታትፌ አዘጋጅቻለሁ። እሱን እጨምራለሁ። ታዲያ ቤተሰብ መጀመሪያ ቪዲዮን ላይክ በማድረግ ጀምሩ። ቤተሰብ የሆናችሁ ኮመንት ጻፉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። ይሄው በምታዩት መልኩ ድንቹን ላይ ማለት ነው ቲማቲም ቅድም ከትፌ እንደዚህ አዘጋጅቼ ነበረ። ቃሪያም እንደዚህ በዚህ መልኩ እንጨምራለን። በቃ ክትት አድርጋችሁ ለ1 ሰዓት ያህል እሳት ምናምን እንደ ኬክ አይደለም፣ እንደፈለጋችሁ ኃይል ጨምሩበት፣ ችግር የለውም። ዶሮ ሲጀምር የራሱ ቅመም አለው። ደግሞ የረሳሁት እርጎ አድርጌበታለሁ። እሺ 2 ማንኪያ እርጎ አድርጌበታለሁ። በትልቁም 2 ጭልፋ ማለት ነው። ትልቁ 2 ጭልፋ እርጎ አድርጌበታለሁ ማታ። ከዛ ያው እርጎ ራሱ ውሃ ያወጣል እና ያበስሏል ድንቹ ምናምን ማለት ነው። የኔ ቤተሰብ የሆናችሁ ኮመንት የምታስቀምጡልኝ፣ የምትከታተሉኝ፣ የምታበረታቱኝ እግዚአብሔር ይስጥልን። ቤተሰብ ያልሆናችሁን ቤተሰብ ሆኑ። አመሰግናለሁ ስለምትከታተሉኝም። ይሄ ወዶቼ በዚህ መልኩ ማለት ነው አንድ ላይ ካዳረስነው በኋላ ሲጀምር ሲንተከተክ ራሱ ይደረሳል። በአልሙኒየም ሽፍንፍን አርግተን መልሰን እንከተዋለን ማለት ነው። እሱ ኦቨን ውስጥ እስኪበስል ደግሞ ሰላጣ እንግዲህ ሁሌ ምግብ ስትሰሩ ወይም ደግሞ ከምሳ ጋር የማይቀር ነገር ከራትም ጋር የማይቀር ነገር ሰላጣ ነው። ሰላጣችን እንደዚህ በዚህ መልኩ እያዘገጃጀን ወዳችንን እያወራን እንግዲህ ያው 1 ሰዓት ያህል ስለሆነ ሰላጣ ምናምን እንደዚህ በምታዩት መልኩ ማዘገጃጀት ጀመርኩኝ። ከጎኑ ደግሞ ሩዝም ጥጃለሁ። ነጭ ሩዝ አብሮ የሚበሉ እናንተ ከፈለጋችሁ በዳቦ ከፈለጋችሁ በእንጀራ በማንኛውም ነገር የሚሄድ ምግብ ነው። ዶሮ በኦቨን ማለት ነው። ደስ የሚለው ነገር ብዙ ዘይት አታደርጉበትም። ዘይት የማትወዱ ሰዎች በጣም አሪፍ ነው ማለት ነው። ሰርታችሁ ሞክሩት። ይኸው እንደምታዩት በዚህ መልኩ ደረሰ። ከ1 ሰዓት በኋላ ነው የተከፈተው ማለት ነው። የተከፈተው ስላችሁ ከላይም ከታችም ስላደረኩ አልሙኒየሙን አነሳሁትና ቀላ እንዲል ጠበቅኩት። ይኸው እንደምታዩት በዚህ መልኩ ደርሷል። ሰርታችሁ ሞክሩት፣ በጣም ትወዱታላችሁ። ጊዜ ከሌላችሁ ደግሞ ለ1 ሰዓትም ለ2 ሰዓትም ለ30 ደቂቃም ከቅመም ጋር ቀምማችሁ ብቻ ዋና ሎሚ በደንብ አድርጉበት፣ በደንብ ጠቁት እንጂ ችግር የለውም። ምክንያቱም እንደ ሀገራችን አይደለም። የዚህ ሀገር ዶሮ በጣም መታጠብ መዘብዘብ ምናምን ይፈልጋል። እና ከኔ ጋር ስለነበራችሁ ስለተከታተላችሁ እጅግ በጣም አመሰግናለሁ። የኔ ውድ ቤተሰቦች ሰላማችሁ ብዝት ይበል።
በቀጣይ ቪዲዮ እንገናኛለን።